ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ጂኦግራፊ ዩኒት 2 ፓርት 6 ይዤላችሁ መጥቻለሁ። ባለፈው እንግዲህ ሼፕ ኦፍ ኢትዮጵያን በፓርት 5 አይተን ነበረ። ዛሬ የምናየው ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ የሚለው እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንደ ላይክ አድርጋችሁ ጀምሩ። ነባር ከሆናችሁ ሀሳባችሁን ኮሜንት ላይክ በማድረግ ሀሳባችሁን ግለጡልኝ። ካልወደዳችሁ ደግሞ ዲስላይክ ማድረግ ትችላላችሁ ማለት ነው። The geological history of Ethiopia is part of the geological process that acted within and upon the Earth's surface for many millions of years in the past ይላል። ለሚሊዮን ዓመታት እንግዲህ the geological history of Ethiopia ከጂኦሎጂካል ፕሮሰስ እንግዲህ አንዱ አካል ነው፣ አንዱ ፓርት ነው ይላል። To describe the geology and history of life on Earth, scientists have developed the geological time scale ይላል። ህይወት ያላቸውን ነገሮችን መሬት ላይ ያሉ ህይወት ያላቸውን ነገር ለማወቅ የነሱን ሂስትሪ ለማወቅ የነሱን ጂኦሎጂ ለማወቅ እንግዲህ ሳይንቲስቶች ምን ዲቨሎፕ አደረጉ? ጂኦሎጂካል ታይም ስኬልን ዲቨሎፕ አደረጉ ማለት ነው። ጂኦሎጂካል ታይም ስኬል ማለት ምን ማለት ነው? which show as the age of the earth ብለን አይተን ነበረ ማለት ነው በፓርት 1። በዚሁ እንግዲህ ዩኒት 2 ላይ ፓርት 1 ላይ አይተን ነበር። እሱን ያላችሁ በፕሌሊስት ላይ አስቀምጥላችኋለሁ ማየት ትችላላችሁ። the geological time scale measure time on scale evolving for major geological eras ይሄ ጂኦሎጂካል ታይም ስኬል እንግዲህ አራት ሜጀር የሆኑ ኢሮችን እንደማያልፍ አይተንም ነበረ። ፕሪካምብራን ኢራ፣ ፓሎዞይክ ኢራ፣ ሜሶዞይክ ኢራ፣ ሲኖዞይክ ኢራ ማለት ነው። እያንዳንዱ ኢራ ደግሞ ዲቫይድ ኢንቱ ወደ ፔሪዮድ እንደሚካፈል፣ እያንዳንዱ ፔሪዮድ ደግሞ ወደ ኢፖች ኦር ወደ ኢፖክ እንደሚካፈል፣ ኢፖች ደግሞ ወደ ዓመተ ምህረት ወደ ይር ማለት ነው። አሁን የምናየው እንግዲህ እያንዳንዱ ኢራ ፕሪካምብራን ኢራ ከሜሶዞይክ ኢራ እንዴት ይለያያል የሚለውን ሜሶዞይክ ኢራ ከሲኖዞይክ ኢራ እንዴት ይለያያል የሚለው ነገር እናያለን። እነዛ ምክንያቶች ሪዝኖች ምንድን ናቸው የሚለው ነገር፣ ለምንድን ነው ዲቫይድ የሆኑ፣ ለምንድን ነው ያንኑ ኢራን በአንድ ኢራ ማናያቸው የሚለው ነገር እናያለን ማለት ነው። each geological era is distinguished from the other based on the ground of the following three characteristics ይላል። እያንዳንዱ ኢራ ማለት ነው each geological era ከአንዱ ኢራ የሚለያይበት ዲስቲንጉሽድ የሚሆኑበት ሶስት ሪዝነብል ምክንያቶች አሉ ማለት ነው። እነዛ ምክንያቶች ያ ማለት ፕሪካምብራን ኢራ ከሲኖዞይክ ኢራ የሚለያይበት ምክንያት ማለት ነው። ኦር ሜሶዞይክ ኢራ ከሲኖዞይክ ኢራ የሚለያይበት ሶስት ምክንያቶች ሪዝነብል የሆኑ ምክንያቶች አሉ ይላል። እነዛ ዘ ሪላቲቭ ፖዚሽን ኦፍ ዘ ኮንቲነንትስ፣ ለምሳሌ በሜሶዞይክ ኢራ ላይ የነበረው ኮንቲነንቶች ፖዚሽን ኦፍ ዘ ኮንቲነንት እና በሲኖዞይክ ኢራ እንግዲህ የነበረው ኮንቲነንት ፖዚሽን ኦፍ ዘ ኮንቲነንት ኮምፕሊትሊ ይለያያሉ። ምክንያቱም ፓንጂያ ለምሳሌ ሜሶዞይክ ኢራ ላይ ፓንጂያ ዲቫይድ የሆነችበት ኢራ ነበረ። ያ ማለት እንግዲህ ሲኖዞይክ ኢራ ላይ ዛሬ የምናገኛት ሰባቱ ኮንቲነንት ፖዚሽን ኦፍ ኮንቲነንት እናገኛለን። ለምሳሌ ሜሶዞይክ ኢራ ላይ ከነሱ በታች በነበረው ኢራ ደግሞ ፕሪካምብራን እና ፓሎዞይክ ኢራ ላይ ምንድነው እነዚህ ኮንቲነንቶች እነዚህ ፖዚሽን ኦፍ ኮንቲነንቶች አንድ ኢራ እንደነበረች ያንንም ደግሞ ፓንጂያ ብለን እንደጠራ ነው እንግዲህ ከዚህ በፊት አይተን ነበረ ማለት ነው። በዚህ ምክንያት ይለያያሉ። ፖዚሽን ኦፍ ኮንቲነንት እንግዲህ ስለሚለያዩ እነዚህን ኢሮች በአንድ ማየት ለማንችል ዲቫይድ መሆን ስላለባቸው ዲቫይድ አደረግናቸው ይላል ማለት ነው። ይሄ አንዱ ምክንያት ነው። ሁለተኛው ዘ ካራክተር ኦፍ ዘ ፕሪቬሊንግ ክላይሜት ባላቸው የአየር ንብረት ስፔሻሊ በሲኖዞይክ ኢራ የነበረው የአየር ንብረት እና ከዚህ በታች ባሉ ከሲኖዞይክ ኢራ በነበረው ኢራ ያ ማለት ሲኖዞይክ ኢራ የነበረው የአየር ንብረት እና ፕሪካምብራን ላይ ያለው ፓሎዞይክ ላይ ያለው የአየር ንብረት እንግዲህ ኮምፕሊትሊ ይለያያል ማለት ነው። ስለዚህ ባላቸው የአየር ንብረት ስለሚለያዩ እነዚህን ኢራን በአንድ ማየት አንችልም ይላል ማለት ነው። በድጋሚ እዚህ ጋር ቢኮዝ ኦፍ ዘ ክላይሜት ዲፍረንስ እነዚህን ኢራን ዲቫይድ ማድረግ አለብን ይላል። ሶስተኛው ዘ ፕሪዶሚናንት ላይፍ ፎርም ላይክ ፕላንትስ ኤንድ አኒማልስ ይላል። ህይወት ያላቸው ነገሮች በፕሪካምብራን ኢራ የነበረው ህይወት ያላቸው ነገር እና በሲኖዞይክ ኢራ የነበረው የህይወት ያላቸው ነገሮች ኮምፕሊትሊ ይለያያሉ። ስለዚህ እያንዳንዱ ኢራ ማለት ነው ያ ማለት ፕሪካምብራን ኢራ ላይ የነበረው የህይወት ያላቸው ነገሮች፣ ፓሎዞይክ ኢራ ላይ የነበረ ህይወት ያላቸው ነገሮች፣ ሜሶዞይክ ኢራ ላይ የነበረ ህይወት ያላቸው ነገሮች ኮምፕሊትሊ ከሲኖዞይክ ኢራም ከእያንዳንዱ እርስ በእርስ እንግዲህ ምንድን ነው የተለያዩ ህይወት ያላቸው ነገር ነው እንግዲህ በእያንዳንዱ ኢራ የተፈጠረው ማለት ነው። ስለዚህ ቤዝድ ኦን ትሪ ሪዝነብል ሪዝንስ ምንድን ነው እነዚህ ኢራን እንግዲህ ዲስቲንጉሽ አድርገን ማየት ያስፈለገ ማለት ነው። ለዛ ነው እንግዲህ ፕሪካምብራን ኢራ፣ ፓሎዞይክ ኢራ፣ ሜሶዞይክ ኢራ እንደ ሲኖዞይክ ኢራ ብለን እየከፈላቸው ማለት ነው። እነዚህ እንግዲህ ምክንያት ናቸው ማለት ነው። እነዚህ ኢራዎች እንግዲህ ለምንድን ነው በአንድ ኢራ ለምንድን ነው ለምሳሌ በፕሪካምብራን ኢራ ለምንድን ነው ያላየናቸው፣ ለምን ሌላ ስም ሰጠናቸው የሚለው ነገር እንግዲህ እነዚህ ምክንያት ናቸው። እንደዛ እንዳትሉ እነዚህ ሪዝን ናቸው ማለት ነው።
ሰመሪ ኦፍ ሜጀር ጂኦሎጂካል ኢቨንት ኢን ዘ ሆርን የምናየው እንግዲህ ጂኦሎጂካል ኢራዎችን በሆርን ኦፍሪካ የምናየው ነው ማለት ነው። ሂር አር ዘ ጂኦሎጂካል ኢራ ኢን ዘ ክሮኖሎጂካል ኦርደር። እንግዲህ የመጀመሪያው ምንድን ነው? ፕሪካምብራን ኢራ ነው ብያቸዋለሁ። ዘ ኦልደስት ኢራ ተብሎ ይጠራል። ዘ ሎንገስት ኢራ ዊች ኢዝ ዘ ፕሪካምብራን ኢራ ማለት ነው። ከ4.5 ቢሊዮን እስከ 600 ሚሊዮን ይርስ ያለው ፕሪካምብራን ኢራ የመጀመሪያው ዘ ኦልደስት እንደ ዘ ሎንገስት ኢራ እንደሆነ ማወቅ አለባችሁ። ሁለተኛው ፓሎዞክ ኢራ ነው ማለት ነው። ፓሎዞክ ኢራ ደግሞ ከ600 ሚሊዮን ጀምሮ እስከ 250፣ ሜሶዞክ ኢራ ከ250 እስከ 70 ሚሊዮን ይርስ ያለው። ሲኖዞክ ኢራ ኦር ዘ ሪሰንት ኢራ ተብሎ የሚጠራ ደግሞ ከ70 ሚሊዮን ጀምሮ እስከ አሁን ድረስ ማለት ነው ያለው ምን ተብሎ ይጠራል? ሲኖዞክ ኢራ። እያንዳንዱን እናያለን። የመጀመሪያው ስናይ ለምሳሌ ዘ ፕሪካምብራን ኢራ ፍሮም 4.5 ቢሊዮን ቱ 600 ሚሊዮን ይርስ ኤጎ ያለውን ይይዛል ብያቸዋለሁ። ይሄ ኢራ እንግዲህ ምን ተብሎ ይጠራል? ዘ ኦልደስት እንደ ዘ ሎንገስት ጂኦሎጂካል ኢራ። ከጂኦሎጂካል ኢራዎች እንግዲህ የመጀመሪያውና አሮጌው ኢራ ተብሎ የሚጠራ ፕሪካምብራን ኢራ ነው ማለት ነው። ከቨር የሚያደርገው ደግሞ 5/6 ኦፍ ዘ ኤርዝ ጂኦሎጂካል ታይም ይላል። የመሬትን ሂስትሪ እንግዲህ የሚይዘው ይሄ ፕሪካምብራን ኢራ 83% ይይዛል ማለት ነው። 83% የሚይዘው እንግዲህ የመሬትን ሂስትሪ ይሄ ፕሪካምብራን ኢራ ነው ማለት ነው። በዚህ ጊዜ የተከሰቱ ነገሮች ምንድን ናቸው? መጀመሪያው ፍሪኩዌንት ኦሮጂኒክ ሙቭመንትስ፣ ኢንቴንሲቭ ቮልካኖ አክቲቪቲስ፣ ዲኑዴሽን ዲዩሪንግ ዘ ላተር ፒሪድ፣ ፎርሜሽን ኦፍ ፎልድድ ማውንቴን ሬንጅስ ይላል። በዚህ ኢራ እንግዲህ የተከሰቱ ነገሮች እንግዲህ ምንድን ነው? የመጀመሪያው ስናይ ኦሮጂኒክ ሙቭመንት የተከሰቱበት ኢራ ነው። የተለያዩ ማውንቴኖች የተፈጠሩበት በዚህ ኢራ ነው። ቮልካኖ አክቲቪቲ የተከሰተበት ኢራ ነው። ነገር ግን እዚህ ጋር ማወቅ አለባቸው ዲኑዴሽን በዚህ ኢራ ብዙም አልተከሰተም፣ ወይም ደግሞ አት ኢንድ ኦፍ ዘ ፕሪካምብራን ኢራ ትናንሽ የሆኑ ዲኑዴሽን የታዩበት ኢራ ነው እንጂ ብዙም ዲኑዴሽን በዚህ ኢራ አልተገኘም ማለት ነው። ሌላው ደግሞ መረሳት የሌለው እንግዲህ በዚህ ኢራ የተከሰተ ነገር ምንድን ነው? ዘ ኦልደስት ሮክ የተፈጠረበት ኢራ ነው ማለት ነው። ምን ተብሎ ይጠራል? ዘ ኦልድ ክሪስታላይን ቤዝመንት ኮምፕሌክስ ሮክ ተብሎ ይጠራል ማለት ነው። ይሄ ኮምፕሌክስ ወይም ይሄ አለት እንግዲህ የተከሰተበት ኢራ ኦልደስት ሮክ ተብላችሁ ብትጠይቁ በየትኛው ኢራ ነው የተከሰተው ከተባላችሁ ፕሪካምብራን ኢራ ነው። እሱስ ምን ተብሎ ይጠራል? ዘ ክሪስታላይን ቤዝመንት ኮምፕሌክስ ሮክ ተብሎ ይጠራል ማለት ነው። ሌላው ነገር ፈርስት ፎርም ኦፍ ላይፍ ኢመርጅድ፣ ለመጀመሪያ ጊዜ ህይወት ያላቸው ነገር የተከሰቱበት ኢራ ነው። ለምሳሌ አሜባ፣ ጄሊፊሽ ምናምን የተፈጠሩበት ኢራ መሆኑን ማወቅ አለባችሁ ማለት ነው። ቱዴይስ ኢን ፊው ኤሪያ ኢትዮጵያ outcrops of old crystalline basement complex rock are found on the surface due to the continuous denudation ይላል። እንግዲህ ለምሳሌ እንግዲህ በዚህ ኢራ ኦልደስት ሮክ እንደተፈጠረ ብያቸዋለሁ። እሱም እንግዲህ ቤዝመንት ኮምፕሌክስ ሮክ ተብሎ እንደሚጠራ ነግሬያቸዋለሁ። እንግዲህ አሁን የምናየው በኢትዮጵያን የት ኢራ ነው ይሄ ሮክ ይሄ አለት እንግዲህ የሚገኘው ይሄ ክሪስታላይን ቤዝመንት ኮምፕሌክስ ሮክ ኦር ኦልደስት ሮክ የሚገኘው ሙሉ ነገር እናያለን። ለምሳሌ ሴንትራል ኢን ኖርት ትግራይ የተፈጠረ ነው የሚገኝ ነው እንግዲህ ይሄ ኮምፕሌክስ ሮክ ማለት ነው። መተከል፣ አሶሳ፣ ኢሉባቦር፣ አባይ፣ ሴንትራል ሲዳማ፣ ሶዘርን ኦሮሞ፣ ሶዘርን ባሌ እንደ ቦረና፣ ሴንትራል ዌስተርን ኖርዘርን ኤርትራ እንግዲህ ኦልደስት ሮክ ኦር ኮምፕሌክስ የሆነው ቤዝመንት ኮምፕሌክስ ሮክ የተከሰተበት ኤሪያ ነው ማለት ነው። ይሄ ሰከንድ ኢራ ኢዝ ዘ ፓሎዞክ ኢራ ተብሎ ይጠራል። The main geological event of the Paleozoic era were denudation and penplanation። በዚህ ጂኦሎጂካል ኢራ ደግሞ የተከሰተ ክስተት ምንድን ነው መያዝ ያለባችሁ? ዴኑዴሽን የተከሰተበት ኢራ ነበረ። ፔንፕላኔሽን የተፈጠሩበት ኢራ ነበረ። ዴኑዴሽን ማለት እንግዲህ በጣም ሃይላንድ ኤሪያዎች ማለት ነው። በጣም ከፍታ ወይም ደግሞ ማውንቴን ኤሪያ ወደ ሎወሪንግ ኤሪያ የተከሰተበት ኢራ ማለት ነው። በተለያየ ምክንያት እንግዲህ ከፍታ ያላቸው ነገሮች ወደ አነስተኛ ወደ ሎወሪንግ ኤሪያ የተፈጠረበት ኢራ ዴኑዴሽን ተብሎ ይጠራል ማለት ነው። ዴኑዴሽን የተፈጠረበት ኢራ ምንድን ነው? ፓሎዞክ ኢራ። ሁለተኛ ፔንፕላኔሽን፣ የተለያዩ ፕሌኖች የተፈጠሩበት ማለት ነው። ፎርሜሽን ኦፍ ዋት ፕሌን ማለት ነው። ፔንፕላኔሽን ማለት ፕሌን የተፈጠረበት ፎርሜሽን ኦፍ ፕሌን ከተባላችሁ ፓሎዞክ ኢራ ነው ማለት ነው። በዚህ ሁለቱ እንግዲህ ኢቨንት ይታወቃል ማለት ነው። ፓሎዞክ ኢራ ዴኑዴሽን እና ፔንፕላኔሽን ማለት ነው። ኖ ሲግኒፊካንት ስትራክቸራል ፎርሜሽን ቶክ ፕሌስ ይላል። በዚህ ኢራ ማወቅ ያለባቸው ደግሞ አለት አልተፈጠረበትም ማለት ነው። ምንም ሮኮች አልተፈጠረበትም በዚህ ኢራ። እንግዲህ ከነሱ ከአራቱ ኢራ እንደውም ምንድን ነው
ምንም አለት የሌለበት ምንም ሮክ ያልተፈጠረበት ኢራ ተብሎ የሚጠራ ፓሎዞክ ኢራ ነው ማለት ነው። The massive denudation activity resulted in the formation of ኢንሰልበርግስ in some part of Ethiopia and the whole ይላል። ለምሳሌ ከፍተኛ ዴኑዴሽን ስላለ የተለያዩ ትናንሽ የሆኑ ኮረብቻ ወይም ኮረብታ የተፈጠሩበት ነበረ በኢትዮጵያ እና በሆርን አፍሪካ ይላል። እንግዲህ ዴኑዴሽን ማለት እንግዲህ በጣም ከፍታ ያለው ኤሪያ ወደ ሎወሪንግ ኤሪያ ወይም ደግሞ ወደ ትናንሽ ኤሪያ ወይም ደግሞ ኢንሰልበርግስ የተፈጠሩበት ኢራ ነው ማለት ነው። ኢንሰልበርግስ ማለት ደግሞ ትናንሽ የሆኑ ምንድነው ኮረብቻ ማለት ነው። ለምሳሌ ማውንቴን የተለያዩ ማውንቴኖች አሉ። እነዛ ማውንቴኖች ወደ የተቀየሩበት ኢራ ነው ወደ ኢንሰልበርግስ ማለት ነው። ወደ ትናንሽ ማውንቴኖች የተከሰቱበት ወይም ደግሞ የተፈጠሩበት ኢራ ነበረ ማለት ነው። ኖን ፎር ዘ ፕሪዶሚናንስ ኦፍ ኢንቨርትብሬትስ ይላል። ይሄ ኢራ ደግሞ የምታወቁ እንግዲህ ህይወት ያላችሁ ነገር ለምሳሌ በዚህ ኢራ የተፈጠሩ ምንድን ነው ኢንቨርትብሬትስ ተብሎ የሚጠሩ ህይወት ያላቸው ነገሮች አሉ። ያ ማለት በደረታቸው የሚሳቡ ወይም ደግሞ ደረት የሌላቸው ህይወት ያላቸው ነገሮች የተፈጠሩበት ኢራ ነበረ ማለት። ለምሳሌ ክሮኮዳይል መውሰድ ትችላላችሁ፣ ፊሽ መውሰድ ትችላላችሁ፣ ኢንሻሌት መውሰድ ትችላላችሁ። እነዚህ እንግዲህ የተፈጠሩበት ኢራ ነበረ ማለት ነው። ፓሎዞክ ኢራ ተብሎ የሚጠራ